ደብረ ታቦር ማለት ትልቅ ልዩ ተራራ ማለት ነው። ይሄ ጥምር ቃል ነው። ደብረ ታቦር ማለት ጥምር ቃል ነው። ደብርም ተራራ ነው፣ ታቦርም ተራራ ነው። የታቦር ተራራ ይሄ በዚህ ላይ የምናየው ተራራ ነው። የታቦር ተራራ ማለትና እግረ ደብር የሚባለው ሶስቱን ሐዋርያት ይዞ ሲሄድ ሌሎችን ሐዋርያት የተወበት ቦታ ይሄ ነው። ይሄ የታቦር ተራራ በአቀማመጡ በጣም ልዩ ተራራ ነው። ለምሳሌ በዚህ ጀርባ የምታዩት ይሄ እርሻ ነው። በጣም አሁን ድረስ በእስራኤል የታወቀ እርሻ የሰሜናዊ እስራኤል በእርሻ የታወቀ ነውና ይሄ የኢይዝራኤል የሚባለው ሸለቆ ነው። በመጽሐፈ ነገሥት ካልዕ በምዕራፍ 3 በምዕራፍ 4 በምዕራፍ 5 በሌሎች ምዕራፎች ላይ እስራኤላውያን ከሶሪያውያን ጋር ትልቅ ውጊያ ያደርጉበት የነበረው አካባቢ ነው። ይሄ ኢይዝራኤል ሸለቆ በጣም የታወቀ ሸለቆ ነው። ከደብረ ታቦር ወደዚህኛው በኩል ደግሞ ከዚህ አሁን በተራራው ላይ ሆኖ ወደዚህ በኩል ደግሞ ስናየው የላዕላይ ገሊላ የሚባለው የገሊላን ከፍታ ቦታዎች የምናይበት ቦታ ነውና እንግዲህ ባርቅና ዲቦራ ጠላቶቻቸውን ድል ያደረጉት እዚህ ተራራ ላይ ወጥተው ነው። ጦርነቱም የተካሄደው እዚሁ አካባቢ ነው። የኢይዝራኤል ሸለቆ አካባቢ ነው። ይሄ ያሱ ርስት ሲያከፋፍል ይሄ አካባቢ የዳን ነገድ አካባቢ ነበርና በጣም አቀማመጡ ልዩ ተራራ ነው። በአጠቃላይ ወደ 1929 ጫማ ከፍታ ያለው ተራራ ነው። ከዚህ ከታች እስከ ላይ ድረስ ከባህር ወለል በላይ 1929 ጫማ ከፍታ ያለው ቦታ እዚህ ጋር ነው ጌታችን ብርሃነ መለኮቱን የገለጸው። በአሁኑ ጊዜ በእስራኤል ሀገር ብዙ ጊዜ ደኖች አይገኙም። ጥቅጥቅ ደን ከሚገኙባቸው ቦታዎች አንዱ የታቦር ተራራ ነውና ዘጠኙ ሐዋርያት እዚህ ጋር ትቶ ወደ ላይ ነው የወጡት። ዛሬ በሁለት መልኩ መሄድ ይቻላል። በአንድ በኩል እነዚህ ዝግዛግ የምታዩቸው የአውቶቡስ ወይም የታክሲ መንገዶች ናቸው። በትራንስፖርት በአውቶቡስ ወይም በታክሲ መሄድ ይቻላል። ወይም ብዙ ኢትዮጵያውያን ምዕመናንን ጨምሮ እንደሚያደርጉት በእግር የሐዋርያትን መንገድ ተከትለው በእግር ይኬዳል። እዚህ ጫፉ ላይ ጌታችን ብርሃነ መለኮትን የገለጸበት ቦታ አለ። በተጠብቆ ይኖራል። ሁለት አብያተ ክርስቲያናት በላዩ ላይ ተሰርተዋል። አንዱ የግሪክ ቤተክርስቲያን ነው። ሁለተኛው የሮም ካቶሊክ ቤተክርስቲያን ነው። ብዙ ምዕመናን ተራራውን ለማየት ሲሄዱ እነዚህን ቦታዎች ላይ ነው የሚሄዱት። ታሪካዊ ቦታው ያለው በግሪክ ቤተክርስቲያን ይዞታ ስር ነው ያለውና በጣም ልዩ ተራራ ነው። እዚህ ቦታ ላይ ነው እንግዲህ ሙሴና ኤልያስ የመጡት። እዚህ ቦታ ላይ ነው ሶስቱ ሐዋርያት ቤት እንስራ ያለውና እዚሁ ላይ የተሳሉ ስዕሎች በሙሉ ይሄን የሚገልጹ ናቸው። ሶስት ዳሶችን የሚያሳዩ ጴጥሮስን፣ የዮሐንስና የያዕቆብን የጌታን ብርሃነ መለኮት እንዴት እንደገለጸ የሚያሳይ አካባቢ ነውና ደብረ ታቦር ተራራ አሁንም አለ። እንግዲህ እንዲያውም በእስራኤል ታሪክ ውስጥ ብዙዎቹ ነገሮች ተቀያይረዋል። በቦታ ደረጃ ስንመለከታቸው ያልተቀየሩ ነገሮች በጣም ጥቂቶች ናቸው። አንዱ ደብረ ታቦር ነው። ጌታ የተጠመቀበት ዮርዳኖስ የተሰቀለበት ቦታና የትንሳኤውን የገለጸበት ቦታ እንኳን ብዙ መፈራረስና እንደገና መሰራት ገጥሞታል። ይሄ ግን ተራራ ስለሆነ የተፈጥሮ ቦታም ስለሆነ ምንም አልተነካም። ከነልምላሜ ደብር እርጉ ወደብር ጥሉል የሚለውን የዳዊት አነጋገር እዚህ ቦታ ላይ ስታው በደንብ ታወታላችሁ። በቃ በእውነትም ደብር ጥሉል ነው ማለት ይቻላል። ይሄ እንዲህ በጣም ያማረ የተዋበ ውበቱ እስካሁን ድረስ ያለቀቀው ተራራ ነው እና የዚህን በዓል ነው እንግዲህ በቤተክርስቲያናችን በነሐሴ 13 ቀን ሁሉ ጊዜ የምናከብረውና አባቶቻችን በዓሉን ማክበር ብቻ ሳይሆን በአገራችን በሰሜናዊት ኢትዮጵያ በደቡብ ጎንደር ሀገረ ስብከት ዋና ከተማ የሆነውን ደብረ ታቦርን ከፍታ ቦታ ላይ ያለውን የኢየሱስ ክርስቶስ ቤተክርስቲያን የተሰራበትንም ደብረ ታቦር ብለው በመጥራት ለቦታው ያላቸው ትልቅ ከበሬታና የቦታውን በረከት ለማግኘት ያላቸውን ሽሚያ አሳይተዋልና ይሄ ነው ደብረ ታቦር። እዚህ ጋር ስናየው ይሄ የገሊላ አካባቢ ነው። ይሄ ነው እዚህ ቤተክርስቲያን ውስጥ ነው ጌታ ብርሃነ መለኮትን የገለጸው። አሁን ነው ቤተክርስቲያኑ በቅርቡ የተሰራ ቤተክርስቲያን ነው። ቦታዋ ግን ያለችው እዚህ ቦታ ላይ ነው። እዚህ ጋር ነው ጌታ ብርሃነ መለኮቱን የገለጸበት ቦታ። በአጥር ተከቦ ያቺ ኮረብታዋ እንዳለች አለችና ይሄ ቦታ ነው ደብረ ታቦር የምንለው ትልቁ በዓላችን የሚከበርበት። በብሉይ ኪዳንም ሆነ በሐዲስ ኪዳን እግዚአብሔር ትልልቅ ስራ የሰራባቸው ልዩ ልዩ ተራራዎች አሉ። በብሉይ ኪዳን
ለሙሴ ኦሪቱን የሰጠው በደብረ ሲና በሲና ተራራ ላይ ነው። በኋላም በማቴዎስ 5 ላይ እንደምንመለከተው ወአርገ ውስተ ደብር ወደ ተራራ ወጥቶ አንቀጸ ብፁዓንን አስተማረ በተራራ ላይ ነው። አሁን አምላክነቱንም የገለጠው በታቦር ተራራ ላይ ነው። በኋላ ነገረ ምጽአቱን በማቴዎስ 24 እንደተጻፈውም ነገረ ምጽአቱን ለሐዋርያት ያስተማራቸው በደብረ ዘይት ተራራ ላይ ነው። ኋላም በመጨረሻ የተሰቀለውም በደብረ ቀራኒዮ በቀራኒዮ ተራራ ላይ ነው። ብዙን ጊዜ እግዚአብሔር ስራ የሰራባቸው ቦታዎች ሁለት ነገር ያሟሉ ናቸው። አንደኛ ህዝብ ከሚሰበሰብበት ከዘወትራዊ ቦታ ከከተማ ግርግር ትርምስ ከበዛበት ቦታ ወጣ ያሉ ናቸው። ወጣ ማለት ብቻ ሳይሆን በሁለተኛ ደረጃ ደግሞ ከረባዳነት ከዋሻነት ይልቅ ተራራ ላይ የተመሰረቱ ናቸው። ደብረ ታቦር ለምን ተመረጠ? በመጀመሪያ ደረጃ እግዚአብሔር ከሰው ሰው ይመርጣል፣ ከቦታ ቦታ ይመርጣል፣ ከጊዜ ጊዜ ይመርጣል፣ ከውሃ ውሃ ይመርጣል፣ ከእንጨት እንጨት ይመርጣል፣ ከድንጋይ ድንጋይ ይመርጣል። የተለያዩ እግዚአብሔር ስራ የሰራባቸው የተመረጡ ነገሮች አሉ። ለምሳሌ ጸበል ውሃ ነው፣ ውሃ ሁሉ ግን ጸበል አይደለም። መስቀል እንጨት ነው፣ እንጨቱ ሁሉ ግን መስቀል አይደለም። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይላሉ አባቶቻችን። እግዚአብሔር ያደለው እንጨት መስቀል ይሰራበታል፣ እግዚአብሔር የረገመው እንጨት ደግሞ የክላሽ ሰደፍ ይሆናል። እና ደብረ ታቦርም እንዲያውም ቅዱስ ጴጥሮስ በተራራው ላይ ከነበሩት መካከል አንዱ ቅዱስ ጴጥሮስ ይህንን ተራራ ምን ይለዋል? ቅዱሱ ተራራ ይለዋል። ቅዱስ ተራራ አለ። እንግዲህ ቅዱስ ካለ የረከሰ ተራራ አለ ማለት ነው። ለጣዖት የሚሰዋበት ለአጋንንት የሚሰዋበት ነጭ በግ ጥቁር በግ እየተባለ ለሰይጣን እየተመረጠ የሚሰዋባቸው በደም የረከሱ በኃጢአት የቆሸሹ ሰይጣን የሚመለክባቸው ጣዖት የነገሰባቸው ተራራዎች አሉ። ከነዛ ተለይተው ደግሞ ይህንን ተራራ ቅዱስ ይለዋል ቅዱስ ጴጥሮስ ራሱ የነበረው ነው የመሰከረው። በሁለተኛ ጴጥሮስ ምዕራፍ 1 ከ16 እስከ 18 ማለት ነው። ይህንን ቅዱሱ ተራራ ብሎታልና ከፍ ያለ ተራራ ነው። በምሳሌያዊነት በዚህ ተራራ ደግሞ ስራ ሲሰራበት አዲስ አይደለም። ወደ ብሉይ ኪዳን ተመልሰን ስንመለከት ባርቅና ዲቦራ ሲሳራን የተባለውን አምባገነን መሪ ድል የነሱበት የድል ተራራ ነው። የውጊያ ተራራ ነው። በግልባጩ ደግሞ የድል ተራራ ነው። በዚህ ተራራ ላይ ባርቅና ዲቦራ ሲሳራን ድል ነስተውበታል። ኢየሱስ ክርስቶስ ደግሞ በልበ ሐዋርያት አድሮ የነበረ ሰይጣንን ድል ነስቶበታል። አምላክነቱን አስመስክሮ አሳይቶ በሐዋርያት ልቦና ጥርጣሬ እየዘራ ሲያስቸግራቸው የነበረውን ሰይጣን ነቅሎ ጥሎበታል። ደብረ ታቦር የተመረጠበት ምክንያት መጀመሪያ ነቢያት ስለተናገሩ ነው። ነብዩ ዳዊትም ታቦር ወአርሞንኤም በስመ ዚአከ ይትፌስሑ አርሞንኤምና ታቦር በአንተ ይደሰታሉ ተብሎ አስቀድሞ ተናግሮታል። ስለዚህ የደብረ ታቦር መንፈሳዊ ምስጋና የሚደረግበት በከዚህ በፊትም የተደረገበትና እነ ዲቦራ ሳይቀሩ የጸለዩበት ቦታ ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ስለ ሰው ምን እንደሚለው ሰው እሱን አምላክ ይለው እንደሆነ ወይም ደግሞ ሩቅ ቢሲ ይሉት እንደሆነም ጠይቋቸዋል። ከጴጥሮስ በስተቀር ሁሉም ኤልያስ ነው ይሉሃል፣ ኤርምያስ ነው ይሉሃል፣ ከነቢያትም አንዱ ነው ይሉሃል ብለው መልሰውለታል። ቅዱስ ጴጥሮስ ግን እግዚአብሔር መንፈስ ቅዱስ በልቡናው መንፈሱን እውቀቱን አሳድሮበት ምንድነው ያለው? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ የእግዚአብሔር የአብ ልጅ አምላክ የአምላክ ልጅ ክርስቶስ አንተ ነህ ብሎ ምስክርነቱን ያን ጊዜ ተናግሮ ነበርና አንዱ ምክንያት ይሄ ነው። ሁለተኛ በደብረ ታቦር ላይ በቃል ሲናገር የነበረውን በተግባር ያሳየበት ማለት ነው። ኢየሱስ ክርስቶስ የቃልም የተግባርም አምላክ ነው። በቃሉ ይናገራል፣ በተግባር ያሳያል። ሐዋርያትን በሁለቱ መንገድ ነው ያሰለጠናቸው፣ ያራቀቃቸው፣ ያሳወቃቸው። በቃል ይነግራቸዋል፣ በቃል የነገራቸው ደግሞ አልገባቸው ሲል በተግባር ያሳያቸዋል። ስለዚህ በደብረ ታቦር ላይ በአይናቸው እንዲያዩት፣ በጆሮአቸው እንዲሰሙት፣ በእጃቸው እንዲዳስሱት አድርጓል። ይሄንን ሐሳብ የበለጠ ሊያጎላልን የሚችለው በደብረ ታቦር ይሄንን ተአምር ግርማ መንግስቱን ምስጢረ መለኮቱን ካዩት መካከል ወንጌላዊ ዮሐንስ በመልእክቱ ቁልጭ አድርጎ ጽፎልናል። በዮሐንስ መልእክት በመጀመሪያው ዮሐንስ መልእክት ማለት ነው ምዕራፍ 1 ቁጥር 1 ላይ ስትመለከት ዘርኢናሁ በአይንቲነ በአይናችን ያየነው
ወዘ ሰማይናሁ በዘኒነ በጆሮአችን የሰማነው ወዘ ገሰሳሁ እደዊነ እጆቻችን የዳሰሱትን እውነት ነው የጻፍንላችሁ። ኢየሱስ ክርስቶስ ተማሪዎቹ ሰማን ብለው እንዳያስተምሩ ስለዚህ ደቀ መዛሙርቱ በጆሮአቸው ሲሰሙት የነበረውን የሰማነው ብለው ከሚናገሩ ያየነው ብለው እንዲናገሩ በደብረ ታቦር ላይ ወጥተው አይተዋል። ስለዚህ የክርስትና ምንጩ ክርስቶስ ነው። ያ ምንጭ ፈሰሰባቸው ወደኛ የተላለፈባቸው የህይወት ቦዮችና ቧንቧዎች ደግሞ ሐዋርያት ናቸው። በሐዋርያት በኩል ተረጋግጦ የመጣ ንጹህ እውነት መሆኑን ለማረጋገጥ ተማሪዎቹን ደብረ ታቦር አውጥቶ አሳይቷቸዋል ማለት ነው። ሙሴ አንዴት የጠየቀው ጥያቄ ነበረ። ምንድነው ያለው? ፊትህን ተገልጠህ ልይ አለው እግዚአብሔርን። በፊት በድምጽ ነበር ይናገረው ነበርና በመሳሌ በደመና በእሳት በዚያ መካከል ነው እንጂ ፊት ለፊት አይቶ ፊቱን አይቶ መልኩን አይቶ አነጋግሮት አያውቅም። ስለዚህ ሙሴ ድምጽህን ብቻ ለምን ሰማለው? ስለዚህ ፊትህን ተገልጠህ ልይ አለው። በዚህ ጊዜ አምላካችን እግዚአብሔር ምንድነው ያለው? የኔን ፊት አይቶ አንዲት ሰዓት እንኳን መቆየት የሚቻለው ሰው የለም ብሎ ነገረው ለሙሴ። በዚህ ምክንያት ሙሴ ፊቱን በፊት ተመኝቶ ስለነበረ የደብረ ታቦር ዕለት እንዲመጣ አደረገው። ኤልያስንም ደግሞ ወደፊት ወደዚህ ዓለም መጥቶ በሰማዕትነት የሚሞት ነውና ያንን መሰረት በማድረግ ሙሴና ኤልያስን እየተነጋገሩ ይስማቸው ነበር። የሚነጋገሩት ምንድነው? ማቴዎስ ወንጌል ምዕራፍ 16 ተጽፎ እንደምናገኘው ኤልያስ ነው ይሉሃል ብሎት ነበርና ያንን ለማስታወስ የኔን የኤልያስን አምላክ ማን ነው ኤልያስ የሚልህ? አምላከ ኤልያስ ይበሉ እንጂ እያሉ ይነጋገሩ ነበር። እንደገና ደግሞ ከነቢያት አንዱ ነህ ብለውት ነበርና ከነቢያት አንዱ የተባለ ሙሴ ነው። እኔን ሙሴ የሚልህ ማን ነው? ባህር በከፈል ጠላት በአጠፋ እስራኤልን ደግሞ ከግብጽም ባወጣ አንተ ረዳትነት ነውና ለምን ሙሴ ይሏል? አምላከ ሙሴ ይበሉ እንጂ ብሎ ነበር ይነጋገሩ የነበረ። በደብረ ሲና ለሙሴ ኦሪቱን የሰጠ 10ቱ ቃላትን የሰጠ ጽላቱን ታቦቱን የሰጠ ያንን ሁሉ የተሟላ ያገልግሎት ስርዓት የሰጠው እግዚአብሔር አሁን በጠባብ ደረት ባጭር ቁመት ተወስኖ ደብረ ታቦር ላይ የተገኘው ኢየሱስ ክርስቶስ ነው። እንግዲህ ሙሴን ኤልያስን ከብሉይ ኪዳን በውክልና ተገኝተዋል። ጴጥሮስ ዮሐንስ ያዕቆብ ሐዲስ ኪዳንን በመወከል ተገኝተዋል። ስለዚህ ኤልያስና ሙሴ ከብሉይ ኪዳን መምጣታቸው የብሉይ ኪዳኑ ባለቤት ኢየሱስ ክርስቶስ በዚህ ስለተገኘ ነው። ደብረ ታቦር የቤተ ክርስቲያን ምሳሌ ናት ብለዋል ሊቃውንት ከተረጎሙት እንነሳና ወደ ዮሐንስ አፈወርቅ ጥቅስ መሄድ እንችላለን። ሙሴን ከሙታን ነው ይዘው ሄደ። ሙሴን ከሙታን ይዘው ሄደበት ምክንያት መንግስተ ሰማያትን ወይም ደግሞ ቤተ ክርስቲያን ነው ይላሉ አባቶቻችን። ቤተ ክርስቲያንን ሙታን ነው የሚገለገሉባት እንዳይሉ እንደገና ደግሞ ኤልያስን ከሕያዋን ያመጣው ሕያዋንም የሚገለገሉባት ነው ለማለት ነው። ኤልያስንም ደግሞ ትቶ ሙሴን ባያመጣ ኖሮ አይ ቤተ ክርስቲያን የሕያዋን ናት እንጂ የሙታን አይደለችም እንዳይባል ማንን ይዞ መጣ? ሙሴን ጨምሮ መጣ። ሌላው መንግስተ ሰማያትን ነው። መንግስተ ሰማያት የሚወርሷት ሙታን ብቻ ናቸው እንጂ ሕያዋን አይወርሷትም እንዳይሉ ሙታንም ሕያዋንም አንድ ሆነው እንዲወርሷት ለማጠየቅ ነው። ሙሴን ከማሰባን ማለት ሙሴ አግብቶ ልጅ ወልዶ የኖረ ነው። ኤልያስ ደግሞ ልጅ አልወለደም አላገባም፣ በንጽህና በቅድስና ነው ያለ። ስለዚህ መንግስተ ሰማያትን ልጅ ያለው ሰው ንብረት ጉርስ ያለው ሰው ነው የሚወርሳት እንጂ ደናግል አይወርሷትም፣ ንጹሃን አይወርሷትም እንዳይሉ ሙሴን ካገቡት ሰዎች አመጣ። ከደናግልም ኤልያስን አመጣ። ስለዚህ ብዙ ምክንያት ያለው ነው። ይሄ ነው። ሌላው እንግዲህ እነሱን ይዞ መጥቶ ሁለቱን አንዱን ከሙታን አንዱን ከሕያዋን እንደገና ደግሞ ሐዋርያትን ሶስቱን ሐዋርያት ከጓደኛቸው ለይቶ ወደ ደብረ ታቦር ይዟቸው ወጥቷልና ይህ ቦታ የተቀደሰ ቦታ፣ ይህ ቦታ የተከበረ ቦታ፣ ይህ ቦታ ልዩ ቦታ በመሆኑ ወደ ያንን እነሱን ወደዚህ ቦታ ይዟቸው መጥቷል ነው። ሊቃውንት ደብረ ታቦር የቤተ ክርስቲያን ምሳሌ ናት። በደብረ ታቦር ሙሴና ኤልያስ ነቢያትን ወይም ደግሞ ብሉይ ኪዳንን ወክለው ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ ደግሞ ሐዲስ ኪዳንን ወክለው የብሉይ ኪዳንም ሆነ የሐዲስ ኪዳን ወኪሎች ደግሞ ውክልናቸው የሚረጋገጠው የሚጸድቀው
የሁለቱም ባለቤት ሲገኝ ስለሆነ ኢየሱስ ክርስቶስ ደግሞ የብሉይም የሐዲሱም ያለፈውም የዛሬውም የሚመጣውም ባለቤት የሆነው ኢየሱስ ክርስቶስ ደግሞ በመካከል ላይ ተገኝቷልና ቤተክርስቲያን ብሉይን ሐዲስን ነቢያትን ሐዋርያትን ወንጌልን ኦሪትን ያለፈውን የዛሬውንም የሚመጣውንም አጣምራ አዋህዳ አስማምታ አመስጥራ የያዘች መሆኗን ያስረዳል ብለው ሊቃውንት ተናግረዋል። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን 13 ላይ ሲናገር እስመ ኢየሱስ ክርስቶስ ዘተማለም ወይም ወክመ ውእቱ እስከ ለዓለም ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ሕያው ነው አለ። ይሄን ደግሞ ሊቃውንት ሲተረጉሙ ትናንትና ማለት በዘመነ ብሉይ ዛሬ ማለት በዘመነ ሐዲስ እስከ ለዘላለም ማለት ደግሞ ከዘመነ ሐዲስ በኋላ እስከ ዓለም ፍጻሜ ድረስ ከኛ ጋር ነው ማለቱ ነው ብሎ ተርጉሟል የቅዱስ ጳውሎስ ናበበ። ስለዚህ አሁን በኢየሱስ ክርስቶስ ሰው መሆን በሐዲስ ኪዳን መምጣት በወንጌል መምጣት በሐዋርያት መምጣት ነቢያት ተሽረዋል ወይ? በወንጌል መምጣት ኦሪት ተዋርዳለች ወይ? በሐዲስ ኪዳን መምጣት ብሉይ ኪዳን ትርጉም አጥቷል ወይ ብለን ስንጠይቅ የበለጠ ትርጉም አገኙ፣ የበለጠ ከበሩ። ሐዲስ በመምጣቱ ብሉይ ተተረጎመ፣ ሐዋርያት በመምጣታቸው ነቢያት ተተረጎሙ። ሐዲስ ወንጌል በመምጣቷ ኦሪት ፍጻሜዋን አገኘች። በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሲናገር ኢይምሰልክሙ ዘመጻይኩ እስዓሮሙ ለኦሪት ወለነቢያት ዘንበለ ዳይሙ ከመ እፈጽሞሙ ኦሪትን ነቢያትን ልሽራቸው የመጣው አይምሰላችሁ ፍጹም ላደርጋቸው ነው እንጂ። ይሄንን ሐሳብ ይዘን ወደ ታላቁ ሊቅ ወደ ዮሐንስ አፈወርቅ ስንሄድ ዮሐንስ አፈወርቅ ምን ይላል? ብሉይ ኪዳንንና ሐዲስ ኪዳንን ክርስቶስ ያስማማበትን መንገድ ሲገልጥ በምሳሌ ተናገረ። ምሳሌው ምንድነው? አንድ የኖረውን ቤት የቀደመውን ቤቱን አፍርሶ አዲስ ቤት የሚሰራ ሰው ይላል ዮሐንስ አፈወርቅ። አዲስ ቤት የሚሰራ ሰው ካለፈው ካሮጌው ቤት ከሚፈርሰው ቤት ያልዛገ ቆርቆሮ፣ ያልተጣመመ ሚስማር፣ ያልነቀዘ እንጨት፣ ያልተጣመመ ሚስማር፣ እነዚህ አይነት ያልተወላገደ በር፣ ያልተወላገደ መስኮት የሚጠቅም ካለ አዲስ ለሚሰራው ቤት መደጎሚያ ያደርገዋል። ኢየሱስ ክርስቶስም ብሉይ ኪዳንን አፍርሶ ሐዲስ ኪዳንን ሲተካ ብሉይ ኪዳንን በሶስት መንገድ ወደ ሐዲስ ኪዳን እንዲመጣ አድርጎታል። አንደኛ ከብሉይ ኪዳን 100% የሰረዛቸው ህጎች አሉ። 100% የሰረዛቸው የማይጠቅሙ በአሁኑ ጊዜ ቢኖሩ ከድህነት አንፃር ከሃይማኖት አንፃር ከክርስትና አንፃር ምንም ትርጉም የሌላቸው። ለምሳሌ በብሉይ ኪዳን አንድ ሰው ኃጢያት ሲሰራ በግ፣ ፍየል፣ ላም፣ ጊደር ወይፈን ጎትቶ ወይም ደም ያለው እንስሳ ይዞ መጥቶ ለሊቀ ካህናቱ ያቀርባል። ሊቀ ካህናቱ ኃጢያተኛው ኃጢያቱን ይነግረዋል። የሊቀ ካህናቱ የኃጢያተኛውን ኃጢያት ሰምቶ ሊቀ ካህናቱ በእንስሳው ላይ እጁን ጭኖ ይጸልያል። የኃጢያተኛው ኃጢያት ወይም ደግሞ የተነሳው ኃጢያት በሊቀ ካህናቱ በኩል ወደ በጉ ይተላለፋል። በጉ ባልሰራው ኃጢያት በማያውቀው ጥፋት ባልፈጸመው ወንጀል ይታረዳል፣ ደሙ ይፈሳል። በተዘዋዋሪ የዛ ሰው የኃጢያት በፈሰሰው ደም በፈሰሰው የእንስሳ ደም አማካኝነት ኃጢያቱ ይሰረይለታል። መቼ? በብሉይ ኪዳን። ይሄ ዛሬ 100% ተሽሯል፣ ቀርቷል። ያ ወንጌላዊ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ሲናገር ምን ይላል? ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም፣ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እውነተኛው በግ፣ የማያዳግመው በግ፣ ንጹህ በግ፣ የዋሁ በግ፣ በደሙ ያለምን ኃጢአት ያጠበ፣ በሞቱ ያለምን ሞት የሻረ፣ በትንሳኤው ያለምን መቃብር የዘጋ እውነተኛው በግ መጥቷል። ሐዋርያው ቅዱስ ጳውሎስም በቆሮንቶስ 5 ላይ ሲናገር አኮኑ በፋሲካና ተሰቅለ ክርስቶስ፣ ፋሲካችን ክርስቶስ ታርዷልና። በዮሐንስ ራእይ ላይ በተደጋጋሚ ቦታ ደግሞ የታረደው በግ ይለዋል። ስለዚህ በብሉይ ኪዳን የታረዱ በጎች፣ ፍየሎች፣ ላሞች፣ በሬዎች እነዚህ ሁሉ በሐዲስ ኪዳን በመጣው በእውነተኛው በንጹህ በግ ምክንያት ኃጢአት ባልተገኘበት በእውነተኛው በግ በኢየሱስ ክርስቶስ ፍጻሜያቸውን አግኝተዋል። ስለዚህ በበግ ደም በእንስሳ ደም ኃጢአትን ማስተስረይ እነዚህን የመሳሰሉ ህጎች ፈርሰው ተሽረው ፍጹም ቀርተዋል። ሌላ ማየት እንችላለን። ለምሳሌ ሬሳ የነካ ምን የነካ የሚሉ ነው፣ አትንካ አትቅመስ የሚሉ ህጎች ነበሩ። እነዛ ሁሉ የተሻሩ የጠፉ ህጎች ናቸው። በሁለተኛ ደረጃ ደግሞ እንዳሉ ያጸናቸው ህጎች አሉ፣ ማሻሻያም ያልጨመረባቸው ያላስቀራቸው ማለት ነው። እንዳሉ ያጸናቸው። ለምሳሌ እናት አባትን አክብር፣ ሰንበትን አክብር፣ ይሄን የመሳሰለ
በሐሰት አትማል እነዚህን የመሳሰሉ ህጎች ደግሞ እንዳሉ የጸኑ ናቸው። በሶስተኛ ደረጃ ደግሞ ማሻሽ የበለጠ ያጸናቸው የበለጠ ያጠናከራቸው ህጎች አሉ። ለምሳሌ በብሉይ ኪዳን አትግደል አንድ ሰው እስካልገደለ ድረስ ቢሳደብ ሌላ ነገር ቢናገር ችግር ላይ ኖሮ ይችላል። ኢየሱስ ክርስቶስ ግን ወደ አዲስ ኪዳን ስናመጣው ሰው ለመግደል የሚደርሰው ለመግደል የሚያበቁ ማኮብኮቢያዎች አሉ። መጀመሪያ ያስባል፣ ቀጥሎ ይናገራል። ኢየሱስ ክርስቶስ በደብረ ታቦር ተገኝቷል። አብ ደግሞ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዖ የምወልደው የምመለክበት የምሰገድበት የባህሪ ልጄ ይህ ነው ብሎ እሱን ስሙት ብሎ አረጋግጦለታል። ሊቃውንት ይሄንን ሲተረጉም ምን ይላሉ? አብ ይህ ልጄ ነው ያለው መለኮትንም ስጋንም አዋህዶ ክርስቶስን ነው ኢየሱስን ነው አማኑኤል ነው ብለው ተርጉሟል። ምክንያቱም መለኮትን ቢሆን ለማለት የፈለገው በዚህ አድሮ ያለው ልጄ ነው ይል ነበር። ሁለቱንም ግን በተዋህዶ አንድ አድርጎ ይህ ልጄ ነው አለ። በቅድምና የነበረ መለኮት ዳህራዊ በኋላ የነበረ መለኮት ስጋ ደግሞ ቀዳማዊ ሆኗልና በተዋህዶ ይህ ልጄ ነው ሲል አብ ስጋንም መለኮትንም በተዋህዶ ነውና እንግዲህ ምስጢረ ሥላሴም ምስጢረ ሥጋዌም በጣምራ የተገለጡበት የመገለጥ የመታየት የምስጢር በዓል ነው ማለት። ደብረ ታቦር በቤተ ክርስቲያን ይመሰላል። በፊት ብርሃነ መለኮቱን ለመግለጥ ወደ ደብረ ታቦር ወጥቷል። እንደገና አሁንም ደግሞ ወደዚህ ወደ ቤተ ክርስቲያን ሁላችን ቤተ ክርስቲያን የደብረ ታቦር ምሳሌነቷ ብርሃነ መለኮቱን እንደገለጠው ኢየሱስ ክርስቶስም ከሞተ በኋላ ደሙ ሲፈስ መላእክት በጽዋ ብርሃን ይዘው ደሙን አፍሰው ደሙን ተቀብለው ይህን ዓለም ረጭተውታል። ስለዚህ ይህን ዓለም ሲረጩት ደሙ የነጠበበት ስለሆነ በደብረ ታቦር ይመስላል። ዛሬ ቤተ ክርስቲያን የሚተከለው የሚታነጸው ደሙ የነጠበበት ነው። ደሙ ከነጠበበት ደግሞ የተሰራው ቤተ ክርስቲያን ስጋው ደሙ ይፈተትበታል። ምእመናን ስጋው ደሙን ይቀበሉበታል። እንደገና ክብሩ ጸጋው በቤተ ክርስቲያን ይገለጣል። ስለዚህ ቤተ ክርስቲያንን ደብረ ታቦር ብሎታል። ይሄም ብቻ አይደለም፣ ደብረ ታቦርን ቤተ ጉባኤም ይሉታል። ቤተ ጉባኤ ይሉታል። በቤተ ጉባኤ ስጋዌው ይነገርበታል። እንደገና ደግሞ ሰው መሆኑ አምላክ መሆኑ ይነገርበታል በቤተ ጉባኤ። በዚያ በደብረ ታቦርም አምላክነቱ ወይም ደግሞ ባህሪ መለኮቱ ስለተገለጠበት በቤተ ጉባኤ ይመሰላል፣ በቤተ ክርስቲያንም ይመሰላል። እንደገና ደብረ ታቦር ላይ የተገኘ መለኮት ነው። በደብረ ታቦር መለኮት እንደተገኘ ሁሉ በቤተ ክርስቲያንም መለኮት አይለይም። ቤተ ክርስቲያንን መለኮት አይለያትም። ስለዚህ ቤተ ክርስቲያንን በደብረ ታቦር ይመስላታል። የደብረ ታቦር በዓል በቤተ ክርስቲያናችን በቦታ ስም ከተጠሩት ሁለት በዓላት አንዱ ነው። በቤተ ክርስቲያናችን በቦታ ስም የሚጠሩ ሁለት ትልልቅ በዓላት አሉ። አንዱ ደብረ ታቦር ነው፣ ሁለተኛው ደብረ ዘይት ነው። ሁለቱም በተራሮች ስም ነው የሚጠሩት። ደብረ ዘይት በአብይ ጾም አጋማሽ የሚገኘውና የጌታችንን ዳግም ምጽአት የምናስብበት በዓል ነው። ደብረ ታቦር ደግሞ ብርሃነ መለኮቱን መገለጹን የምስጢረ ሥጋዌና የምስጢረ ሥላሴን ነገር የምናስብበት ታላቅ በዓል ነው። ይሄ በዓል የተከናወነው እንግዲህ በሰሜን እስራኤል በገሊላ አውራጃ ከሚገኙት ተራሮች አንዱ በሆነው በታቦር ተራራ ላይ ነው። ደብረ ታቦር በዓሉ ለምን በቦታው ተጠራ የሚል ሰው ሊኖር ይችላል። ቅዱስ ጴጥሮስ ያንን ተራራ ቅዱሱ ተራራ ብሎ ጠርቶታል። ድርጊቶች በተደረጉበት ቦታ ላይ ይጠራሉ። ለምሳሌ በሀገራችን ብናይ የውጫሌ ውል ይባላል፣ ውሉ በተፈረመበት ቦታ። የአድዋ በዓል ይባላል፣ ጦርነቱ በተካሄደበት ቦታ። የማይጮ ጦርነት ይባላል፣ ጦርነቱ በተካሄደበት ቦታ። የደብረ ታቦር በዓልም ስንል ድርጊቱ በተፈጸመበት ቦታ። የደብረ ዘይት በዓል እንላለን፣ ደብረ ዘይት ትምህርቱ በተሰጠበት ቦታ። የበዓላት ዓላማ እንደሚታወቀው ሁለት ነው። በመጀመሪያ ሰውና እግዚአብሔር ማገናኘት፣ በሁለተኛ ደረጃ ደግሞ ሰውና ሰውን ማገናኘት ነው። እና እስራኤላውያን 7 በዓላትን በብሉይ ኪዳን እንዲያከብሩ ታዘዋል። በተለይ 3ቱ በዓላት በአመት 3 ጊዜ የሚያከብሯቸው በዓላት ማንኛውም ወንድ ልጅ ማንኛውም ሰው በአመት 3 ጊዜ በቤተ መቅደሱ በታነጸበት በኢየሩሳሌም እንዲገኝ
እስራኤላውያን ስደተኞች ናቸው በብዛት በአራቱ ማዕዘን ተበትነው የሚኖሩ ሰዎች ናቸው በአራቱ ማዕዘን ተበትነው የሚኖሩ ሰዎች እንደመሆናቸው መጠን ነገር ግን በአመት 3 ጊዜ ኢየሩሳሌም መተው መቅደሱ በታነጸበት ስሙ በሚጠራበት ቦታ በአመት 3 ጊዜ እንዲገናኙ አዟል እግዚአብሔር ለያስተር የተከሰለስተ ጊዜ ያተለለ አመት የብሉይ ኪዳን በዓል ዓላማው ሰውን እስራኤላውያንንና እግዚአብሔርን ማገናኘት ነው ወደ አዲስ ኪዳን ስንመጣ በዓል ማክበር በብሉይ ኪዳንም ነበር በአዲስ ኪዳንም ይከበራል እነ ቅዱስ ጳውሎስ በዓለ 50 ኢየሩሳሌም ድረስ እየመጡ ያከብሩ እንደነበረ ለጰራቅሊጦስ ለጴንጤቆስጤ ወደ ኢየሩሳሌም ሄዳለው ይያለ ጽፏል በዓል ይከበራል ኢየሱስ ክርስቶስም በተወለደበት ጊዜ ሰው ሆኖ ከመቤታችን ከተወለደ በኋላ በ40 ቀኑ ቤተ መቅደስ ገብቷል በ12 አመቱ በአመት 3 ጊዜ ይገለጥ ባለው መሰረት በአመት 3 ጊዜ ሄዷል ለዚህ ነው ፈሪሳውያን ለመወንጀል እንኳን ምክንያት ያላገኙት የሙሴን ሕግ ሽሯል ብለው እንዲያጉረመርሙ አንድም ቀን ራሱ የሰጠውን ሕግ ራሱ አይሽርምና በቤተ መቅደስ ተገኝቷል እስራኤላውያን ማከናወን ያለባቸውን የብሉይ ኪዳን ሥርዓት አከናውኗል ወደ ሐዲስ ኪዳን ስንመጣ ግን የሐዲስ ኪዳን የበዓል አከባበር ከብሉይ ኪዳን የሚለየው ሁለት ነገር ነው አንደኛ በዓሉን ለማክበር በግድ ኢየሩሳሌም ሄድ አይጠይቅም በሁሉ በየትም ቦታ በማንንም ቦታ ይከበራል ሁለተኛ የብሉይ ኪዳኑን በዓል ለማክበር በግድ እስራኤላዊ መሆን ይጠይቅ ነበር ከአብርሃም ዘር መወለድን ይጠይቅ ነበር በሐዲስ ኪዳን ግን ክርስቲያን ሆኖ መገኘትና ሰው ሆኖ መገኘት ብቻ በቂ ነው ከየተወለድክ ዘር ምንድነው ቋንቋ ምንድነው መልክ ምንድነው ወንዝና ተራራ ሸለቆ በክርስትና ቦታ የለውም ቋንቋ በክርስትና ቦታ የለውም መልክ ስልጣን ማዕረግ በክርስትና ቦታ የለውም ስለዚህ ከብሉይ ኪዳኑ የሚለየው ህዝብ ሰው ክርስቲያኖች ከእግዚአብሔር ጋር የሚገናኙበት በዓል ነው እንግዲህ በዓላት ሲከበሩ እንደ ሰውነታችንም እንደ ክርስትናችንም ነው የምናከብራቸው እግዚአብሔር በዓላት እንድናከብራቸው ያዘዘን እንደ ሰውነታችን ነው እንደ ሰውነታችን ማለት ሰዎች ነን መብላት እንፈልጋለን መጠጣት እንፈልጋለን መንበስ እንፈልጋለን መደሰት እንፈልጋለን መዝናናት እንፈልጋለን ሰዎች በመሆናችን እንደገና ክርስቲያን በመሆናችን ደግሞ ነፍሳችን ምግብ ትፈልጋለች መልበስ ትፈልጋለች መጠጣት ትፈልጋለች መጠለያ ትፈልጋለች መደሰት ትፈልጋለች በሰውነታችን ለመደሰት በዓል ሲመጣ በግ እናርዳለን ጠላ እንጠምቃለን ዳቦ እንደፋለን ወጥ እንሰራለን እንጀራ እንጋግራለን ልብስ የሌለን እንገዛለን ገንዘብ ከሌለን ያለን እናጥበን እንለብሳለን ይሄ የሥጋ ጉዳይ ነው ነፍስ ደግሞ ዳቦዋ የክርስቶስ ሥጋ ነው በጓ የክርስቶስ ሥጋ ነው ውሃ ጥሟን የሚቆርጥላት የክርስቶስ ደም ነው የርቃኗን የሚሸፍንላት እርቃኑን የተሰቀለው ኢየሱስ ክርስቶስ ነውና እግዚአብሔር ማግኘት አለበት ስለዚህ በዓላት በሐዲስ ኪዳን ሲከበሩ እንደ ሰውነታችን አብረን የመብላት አብረን የመጠጣት አብረን የመደሰት የተሟላ መብት አለን እግዚአብሔር ንፉግ አምላክ አይደለም እግዚአብሔር ለአመጽ ለማጉረምረም የሚመች አምላክ አይደለም ያጓደለው ነገር የለም እግዚአብሔር ለሥጋችንም ይሁን ያጎደለብን የለም ለነፍሳችንም ያጎደለብን የለምና የሐዲስ ኪዳን በዓል ከነፍስ ጋር የተያያዘ ነው ከሰማይ ጋር የተያያዘ ነው እንደውም እስከ ይሄኛው አሁን ያለንበት ዓለም መጓጓዣ ነው እስከ መቃብር ድረስ ነው ከመቃብር ወዲያ በሰማይ ግን በዓሉ ይቀጥላል በዓለ ነፍሱ ነው ይቀጥላል ነፍስ ምዘምርበት ምትደሰትበት የምትበላበት ረክታ ተደስታ እፎይ ብላ ጣጣዋን ሁሉ አርግፍ አርገበስ በመድር ላይ ተታ ነፍስ ተደስታ የምትኖርበት ይወዳኛው ደግሞ ዓለመ ነፍስ አለ በዛ ከመላእክት ጋር የምናከብረው በዓል አለ ስለዚህ እንደ ሰውነታችንም እንደ ክርስትናችንም በዓሉን የማክበር ግዴታ አለብን ማለት ነው የበዓል ትልቁ ጥቅሙ ያንን እግዚአብሔር ድንቅ ስራ የሰራበትን ነገር እንዳንረሳው ነው እንዳንዘነጋው ነው ቢያንስ በአመት አንድ ጊዜ እንኳን እሱን የምናስብበት ያን ነገር ወደ ኋላ ሄደን የምናስተውስበት ነገር እንዲኖር አድርገዋል በብዙ አገሮች ታስቦ ከመዋል ያለፈ ታሪካዊ ምክንያቱን የሚያዘክር በባህል ደረጃ አናየም ኢትዮጵያ ውስጥ ግን ስትመጣ የሞደው ልጅ ይህ ነው እሱን ስሙት ብሎ የተናገረውን የአብን ድምጽ ምሳሌ አድርገው ጅራፍ ይጮሃል 3 ዳስ እንስራ አንዱ ለአንተ አንዱ ለሙሴ አንዱ ለኤልያስ ያለውን ምሳሌ ተደርጎ ረኞቹ የቆሎ ተማሪዎቹ ወጥተው ሜዳ ላይ ዳስ ይሰራሉ ዳቦ ይጋገራል እንደገና ብርሃነ መለኮቱን ለመግለጽ ችቦ ይበራል በጣም ብዙ ነገሮች ያን ሁኔታውን ዛሬ እንደሆነ አድርገን እንድናስቡ የሚያደርጉ ነገሮች ሰርተዋል አባቶቻችን ይሄ እንግዲህ ክርስቲያናዊ ባህላችን ነው በረከት የምናገኝበት ነው ለልጆቻችን በቀላሉ የምናስተምርበት በቀላሉ በቃ አሁን ልጆች ይሄን ሲያዩ ጅራፉ ለምን ጮኸ ጎጆ ለምን ተሰራ ችቦ ለምን በራ ዳቦ ለምን ተጋገረ ይላል አሁን ይሄ ነው እኮ የሚፈልገው ለምን ብሎ ሰው ሲጠይቅ ይሄማ ይሄ ነው እስራኤላውያን ከግብጽ ወጥተው የዮርዳኖስን ወንዝ በተሻገሩ ጊዜ ኢያሱ ያደረገው ነገር ነበር 12 የምስክር ድንጋዮችን አንስቶ ከወንዙ ወዲያ ተከለና
ምክንያቱን ሲገልጽ ምንድን ነው ያለው? ወደፊት የሚመጣው ትውልድ እነዚህ ድንጋዮች ለምንድን ነው ብለው ይጠይቋቸዋል። ያን ጊዜ እናንተ እግዚአብሔር ከግብጽ እንደዚህ አድርጎ አወጣን፣ የኤርትራን ባህር አሻገረን፣ ከዛ ዮርዳኖስን ስንሻገር የእግዚአብሔር ካህናት ታቦቱን ይዘው በሄዱ ጊዜ ዮርዳኖስ ለሁለት ተከፍሎ ቆመ፣ እኛም በደረቅ ላይ አለፍን። ያን ጊዜ ከውሃው ላይ ያወጣናቸው ድንጋዮች ናቸው፣ እግዚአብሔር እንዲህ ስላደረገ ነው ትሏቸዋላችኋል። ይሄ አሁን ለምን ብሎ ትውልዱ እንዲጠይቅ ይሄ ሐውልት ምንድነው ብሎ ሲጠይቅ የእግዚአብሔር ነገር ለማስታወሻ ነው። አባቶቻችን ልክ እንደ ኢያሱ ነው ያደረጉት። እነዚህ ሕያው ሆነው የሚቀመጡ ድንጋዮች አድርገው ነው ያስቀመጧቸውና ይሄ ለክርስቲያን በረከት የምናገኝበት እንደ ሀገር ደግሞ መጽሐፍ ቅዱስን መማር ብቻ ሳይሆን ይዘነው በቃ መጽሐፍ ቅዱስ ምግባችን፣ መጠጣችን፣ ህይወታችን፣ ኑሯችን፣ ባህላችን፣ ቋንቋችን፣ የአቆጣጠር ስርዓታችን፣ የቀን መቁጠሪያችን መሆኑን የምናሳይበት በመጀመሪያ ደረጃ የበዓል ወሃል እኮ መሰረቱ ሃይማኖት ነው፣ ክርስትና ነው። እንዲያውም እኔ ይሄንን ሐሳብ ሊገልጥልን የሚችለው ዮሐንስ አፈወርቅ አሚንሰ መሰረት ኢትዮካል አንያ ህንጻ ወንድቅ ሃይማኖት መሰረት ናት። ሌሎቹ ግን በሃይማኖት ላይ ተመስርተን የምናከብራቸው ናቸው። መጀመሪያ ሰው ማንኛውንም ነገር ከማድረጉ በፊት ማመን አለበት። ሰው ያመነ ይጾማል፣ ያመነ ይጸልያል፣ ያመነ ይሰግዳል፣ ያመነ ባህል አለው፣ ያመነ ትውፊት አለው፣ ያመነ በዓል ያከብራል፣ ያመነ ዘንባባ ግንባሩ ላይ ያስራል፣ ያመነ መስቀል አንገቱ ላይ ያስራል፣ ያመነ ጸበል ይጠመቃል፣ ያመነ በዓል ያከብራል። ስለዚህ በዋናነት በዓሉ ሃይማኖታዊ በዓል ነው፣ ከእግዚአብሔር ጋር ማገናኘት ነው። በሁለተኛ ደረጃ እነዚህ ባህል ትውፊት ስርዓት የምንላቸው ነገሮች ለሃይማኖቱ አጥር ናቸው፣ መጠበቂያ ናቸው። ችቦ ማብራት ከደብረ ታቦር ጋር የሚያያይዘው ነገር አንደኛ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ በደብረ ላይ ብርሃነ መለኮቱን ገልጧል። ያ ብርሃነ መለኮቱ ደግሞ እዚያ ላሉት ብቻ ሳይሆን ከተራራው በታች ያሉ ለዘጠኙም እንደገና ደግሞ በአካባቢው ለነበሩ እረኞችም ነው የተገለጠው። ያም ብርሃኑን ያዩ እረኞቹ እዚያው ውለዋል። ጊዜው መሸት ብሎ ነበርና ሲቀርባቸው ጊዜ እናት አባቶቻቸው ቤተሰቦቻቸው ከቤታቸው ዳቦውን ይዘውላቸው መተዋል። እንደገና ደግሞ እናት አባቶቻቸው ችቦ ያበሩ ነው ይዘው መጡ። እናት አባቶቻቸው የእረኞች እናት አባቶቻቸው ችቦ ያበሩ ይዘው መተዋል። ያን ጊዜ መብራት ስለሌለ ያን ጊዜ ባትሪ ስለሌለ በዘመኑ ይደረግ የነበረው ጨለማውን የሚያረቁበት ወይም ደግሞ በጨለማው የሚያበሩት ምንድነው ችቦ ነው ነበር። ያንን ችቦውን አያይዘው ቤተሰቦቻቸው ይዘው መተው ስለነበረ አንዱ ይሄ ነው። ሌላው ትልቁና ዋናው ምስጢር አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃኑን ከገለጠበት በኋላ ሐዋርያት በየዓመቱ ይሄዱ ያንን እዚያ መብራት ያበሩ ነበር። የነሱ ተከታዮች ሁሉ ደብረ ታቦር ይሄዱ በየዓመቱ መብራት ያበሩ ነው ስለነበረ ነውና ዛሬም ከቤተ ክርስቲያናችን ጋራ አንዱ ዋናው የሚያያይዘው አንደኛ አባቶቻችን ሐዋርያት የሄዱ ደብረ ታቦር ላይ መብራት ያበሩ ስለነበረ፣ ሁለተኛ ደግሞ የእረኞች ቤተሰቦች መብራት ችቦ ይዘው መተው ስለነበረ፣ ስለዚህ ያንን ለማስታወስ ምን ጊዜም ቢሆን ዛሬ የሚደረግ መጽሐፋዊ የሚደረገው ሁሉ በመጀመሪያ የተደረገውን ለማስታወስ ነው። እንደገና ደግሞ ትውፊቱ እንዳይቀር ነው። ይህንን የሚቀር ከሆነ ችቦ የሚቀር ከሆነ አሁን ደብረ ታቦር በተራራ ላይ ተገለጠ የሚለው ታሪኩ ይጠፋል። ታሪክ እንዳይጠፋ ነው ትልቁ ነገር። እኛ የምናደርገው አሁን ታሪክ እንዳይጠፋ ነው። እንደገና ደግሞ ከመለኮቱ በረከትም ለመሳተፍ ነው።